አጥፋው። ራኬብ ይህን ጨለማ እንድትላመደው ፈልጋለሁ። ከዛሬ በኋላ ህይወትህን ጨለማ አድርገዋለሁ። ራኬብ አዎ፣ ከሰራችሁ በደል በላይ ቀጥታ ህይወቷን ገሃነም ያረክባት ራኬብ ነኝ። ራኬብ በህይወትሽ ትልቅ ስህተት እንዳሰሪ። ዝጋ። ዝግ። የቅድሙ ሽታ የተነሳው ከየት ይመስልሽ? የሬሳውን ቦታ አገኘኸው እንዴ? ሬሳ? የምን ሬሳ? ገላ የደበቅከው ነው። የምን ወረቀት? ምን? የፖሊስ መጥሪያ ይደርሳል እያልከኝ እኮ ነው። ቦስ ምን እያደረክ ነው? እንጂ የፖሊስ መጥሪያ አይደለም። እኮ የፖሊስ መጥሪያ ስትል እንዴ ለምን እደነግጣለሁ? ይሄ እኮ ያለም ፍጻሜ አይደለም። እና ደግሞ ያን ያህል የምደነቅበትም ምንም ምክንያት የለም። ድርጅቱ እኮ አይደለም። የኔ አገልግሎት ሲያበቃ ወይም የሆነ ነገር ሲመስለው አውጥቶ እንደሚወረወረኝ እኮ አውቃለሁ። የማይመስል ነገር አትናገር። ምንድን ነው የማይመስል ነገር? ያለነው እኮ ኢትዮጵያ ውስጥ ነው። ከመቼ ጀምሮ ነው በጊዜ ሂደት አንድ ድርጅት የሰራተኞቹ የሚሆነው? አየህ አይደለ? መልስ የለህም። ሰራተኛው ላቡን ጠብ አድርጎ ካምፓኒውን ከፍ ያደርገዋል። አንድ ቀን ችግሮት ከስራው ቢቀር ትዕግስት የላችሁም። ደብዳቤ ጽፋችሁ በአንድ ቀን ታባሩታላችሁ። አንተ ልጅ መስዋዕት አለብህ። ይቻለም በተለይ የሶስተኛው ዓለም ሰዎች ሲበዛ ስግብግቦች ናቸው። ከጉሮሮ በልተህ ተርበህ ታውቃለህ? እዚህ እኮ አብዛኛው ባለሀብት እንደዛ ነው፣ እያስተረፈ የሚረቡ እና አስፈላጊ ሲሆን የማይፈጸመውን ቃል መግባትና ትንሽ ጥርጣሬ ሲኖር የሽኝ ደብዳቤ መጻፍ በዚህኛው ዓለም በጣም የተለመደ ነው። እና ሁሌም ለምንም ነገር ዝግጁ ነኝ። እንደዚህ ልል ፈልጌ ነው። ምክንያቱም እኔ ከሌላ ብዙ የምጠብቅ ሰው አይደለሁም። በአጠቃላይ ሰዎች ናቸው። መቼም መላክ ይሆናሉ ብዬ አልጠብቅም። የዛሬው ጫን ያለው ነው። ይቅርታ ቦስ፣ እኔ ብዙ አልጠብቅምና ብዙም አልደነቅም። ብባረርም በጸጋ ነው መቀበለው። እናንተን አባረን ማለት አንተ እኮ የድርጅት ማይነት ሰው ነህ። አንተ የለም ማለት ነው። ድርጅቱ እኮ ካስቻሉት ዋነኛ ምሰሶዎች አጥራጣን ማለት ነው። የተናገርኩት ነገር እኮ ልክ ነው። እስከምን ልትታገሱኝ እንደምትችሉ አውቃለሁ። ሌላ ቀን ሳይሆን ዛሬ ይህን ነገር በመስማቴ በጣም አለኛለሁ። ይህ ምስጋና ንግግር ታደርጋለህ ብዬ ነበር የጠበቁት። ብታባሩኝ ራሱ እንኳን አባረራችሁን ብዬ ነው መጥቼ ማመሰግናችሁ። የላክነልህ ደብዳቤ ሳይሆን ከዛሬ ጀምሮ የድርጅቱ ሚዲያ ዋና ስራ አስኪያጅ ሆነ የሚያበስር ደብዳቤ ነበር። ምን እኮ እኔ ዋና ስራ አስኪያጅ? ዳንኤል፣ ያንተን ደም ገና መጥነን አልጨረስንም እና ገና እንመጥነዋለን። ከነገ ጀምሮ ቢሮውን ትረከባለህ። እሺ፣ አንተስ? እኔማ ጡረታ መውጫ የደረሰ እና ደህና ድሬት ስራ ቦታ ስላልመጣ ደብዳቤ ትልቅና ለድርጅቱ ምን ያህል አስፈላጊ ሰው እንደሆንክ ላስታውስ እወዳለሁ። ታገኝ ዳንኤል። እሺ ቦስ። ምንድን ነው? ድርጅቱ ዋና ጊዜያዊ ስራ አስኪያጅ አድርጎ ሾሞኛል። ደስ ይላል በጣም። አንድ ጥያቄ መጠየቅ ይፈቀድልኛል? እዚህ ቤት ውስጥ ሁለት ህግ አለ። የለም እንዴ? አለ አለቃ። አንደኛው ምን ይላል? እዚህ ቤት ውስጥ መንቀዥቀዥና መጠየቅ ፈጽሞ የተከለከለ ነው። አሁን አንቺ ምን እያደረግሽ ነው? እየጠየቁ። በእናንተ ማለት ጋር አያስፈልግም። ቀጥይ። ለምንድን ነው እንደዚህ ፖሊስ የምትፈራው? እያስጨነኩ ከሆነ ተው። ህፃን ልጅ ነበርኩኝ። እናቴ አራስ ነበረች። ቤታችን ውስጥ እኔና አባቴ፣ እናቴና እህቴ እና አንድ ሰራተኛችን ብቻ ነበር የምንኖረው። ቤተሰቦቼ በጣም ደስተኛ ነበሩ። ቤት ውስጥ የመጀመሪያ ልጅ መሆኔና ከረጅም ጊዜ በኋላ በመወለዴ አባቴ በጣም ነበር የሚወደኝ።
እኔ በወጣውና በገባው ቁጥር እኔን ማቀፍና ሽኮኮ ማድረግ ብቻ ነበር ስራው። እኔም ሮጬ በአባቴ እቅፍ ውስጥ እንደመግባት የምናፍቀው ምንም ነገር አይናፍቀኝም ነበር። እና ምን ሆነ? እና አንድ ቀን እግሮቹ ላይ አስቀምጦ እየኮረኮረ ያስቀኝ ነበር። ድንገት ቤታችን ፖሊስ ገባ። ለምን? አባቴ በከፍተኛ የመንግስት መስሪያ ቤት ውስጥ ነበር የሚሰራው። እና ያ ብቻ ነው ቤታችሁን በፖሊስ ያስወረደው? የሙስና ወንጀልና የሀገር ክህደት ፈጽመዋል ብለው ከምወደው ከአባቴ እቅፍ ለዩ። ሶሪ በጣም አይኖቹን አየኋቸው። እጅግ በጣም ተስፋ ቆርጦ ነበር። አለቀስኩኝ። ግን ማታ ላይ ሁሌ እንደሚያደርገው ብስኩት ምናምን ገዝቶ እንደሚመለስ አመንኩ። ግን ያን ቀን ነበር ለመጨረሻ ጊዜ አባቴን ያየሁት። አልተመለሰም። አላየሁትም ማለት? ማንም ሰው እንዳይጠይቀውና የዋስትና መብቱ እንዲታገድ መንግስት ከሚመድብለት ጠበቃ ውጪ ማንም ሰው እንዳያናገረው፣ ማንም ጠበቃ እንዲያናገረው ተደረገ። እና ከጥቂት ዓመታት በኋላ እዛው እስር ቤት ውስጥ ታሞ ሞተ አሉኝ። አሁን ላይ በሱ ስም ዝርዝር ውስጥ የተከሰሱ ሰዎች ምንም ጥፋት እንዳላጠፉና ነፃ እንደሆኑ ተነገረ። በፍርድ ቤት ተረጋግጦም ነፃ ወጡ። ማለት አባቴ ያለቆቹ ወሳኝ የሚባል የሙስና መረጃ ይደርሰዋል። ስለዚህ ሳይቀድማቸው ቀድሞ አሳሰሩት። ግን ነፃ ነበር? የረፈደ ፍትህ ከምን ይቆጠራል ነው የሚባለው። ረፍዶ የተገለጠው ፍርድ አባቴን አልመለሰውም። የእነሱ ስህተት አንድ ልጅ ያለ አባት እንዲያድግ አስገድዶታል። ይገባኛል አዘነ። ማሰብ ወደማትፈልገው ዘመን ስለመለስኩ በጣም ይቅርታ። ከልጁ ነጥለው ወሰዱት፣ ሞተ። በጣም አዝናለሁ። በዛ በትንሹ ጭንቅላቴ ፖሊስ አባቴን ሲነጥቀኝ ነው ያየሁት። ስህተት በሰራውም ባልሰራውም ቁጥር ፖሊስ ካየ ፖሊስ ከሰማ እየተባልኩ አደግኩኝ እና ፖሊስና እስር ቤት ፈራው። የአባቴ ዕጣ ፈንታ እኔ ላይ የሚደርስ ይመስለኛል። ራሴን ቢዚ ለማድረግ ወስኛለሁ። በጣም አሪፍ ነው። ምን ልትጀምር ነው? ስራ ልገባ ነው። በጣም አሪፍ። አንዳንድ ሰዎችን እኮ ከማረፍ ይልቅ መስራት የበለጠ ኤነርጂ ይሰጣቸዋል። ልክ ነሽ። አይደብርሽም አይደል? ኧረ አይደብረኝም። ወጪ ደግሞ ብርድ ነው። አመሰግናለሁ። ቁርስ እኮ ሰራልክ ነበር ቀድመህ ብትነግረኝ። ቁርስ መስራት እኮ አይጠበቅብሽ። ለምን? አንቺ እዚህ ቤት እንግዳ ነሽ። ብዙ መልፋት አይጠበቅብሽም። ከዚህ በኋላ አታባረረኝም አይደል? መቼ ሳስሬ አላስቀምጥሽ። ሂድ በቃ። እሺ፣ መልካም ቀን ላንቺ። አንቺ ኮቴ የለሽም እንዴ? ምንድነው የምታወሪው? በስልክ እንጂ በኮቴ ደረስኩልሽ መሰለሽ እንዴ? እንዴት እንዳትደነገጥሽኝ። ምን ነው ስትሰርቂ ነው እንዴ ደወልኩት? ኧረ በይ ተናገሪ። የዓመት ፍቃድሽን ድቅድቅ አድርገሽ ሞልተሽ አድራሻሽን ስልክሽን አጥፍተሽ የት ጠፍተሽ? የት ሄዳል? ገዳም ነሽ እንዴ? በየትኛው ጽድቄ እናቴ? ቢሮ ጭር ብሏል። እኔ ስለሌለው። አዎ አንቺ ስለሌለሽ መቃብር ቤት ነው የሚለው። ምን ነው ዝም አልሽ? መቃብር ቤት ነው እንዴ ያለሽው? ሴትዮ ደህና ነሽ ግን? ምን አይነት ቀልድ ነው የምትቀልጂው? ምን ላድርግ? እኔማ ዝም ስትይኝ እኮ ነው። የት እንዳለው ገምቼ። የት ነው ያለሽው? ንጉሱ ጋር። ንጉስ ስትይ? የእኔ ልቤ ንጉስ ነው። ሂጂ አትይኝም? በመጨረሻም ቤቱን አፈላልጌ አገኘሁት ነው የምትይኝ? አዎ፣ እንዴት እንዳገኘሁት ብታይ። ጓደኛዬ ገና አሁን ገባኝ ለምን የዓመት ፍቃድ ሞልተሽ እንደሄድሽ። አዎ፣ ለዚህ ነበር የወጣሁት። ግን አንቺ ምስጥ ነሽ። ለማንም ምንም
ትስቁብኛላችሁ ብዬ ፈርቼ ነው። ልክ ነሽ ጓደኛዬ፣ እኛስ ክፍት ነን። አዳሜ ግን ሆና ለቀልሽ። በቃ አንቺ የያሽውን ነገር በዋዛ አትለቂም አይደል? ንጉሴ እኮ ትቀልጃለሽ እንዴ? ይህንን ቀን ለስንት ጊዜ ያስጠብቀው እንደነበር ታውቂያለሽ አይደል? ዋናው መሳካቱ ነው እናቴ። ምን እሱ ዋጋ ቢከፈል። መሳካቱንማ አላውቅም። እቤቱ ነኝ አልሽኝ እኮ። ግን እኮ ሳቢ እውነቱን አልነገርኩትም። እቤቱ ነኝ ብለሽኛል እኮ። እቤቱ ነኝ፣ ግን እንዴት አድርጌ እንደገባኝ ማንም ሰው ሊገምት አይችልም። አልገባኝም። አይገባሽም። እስካሁን ማንና ምን እንደሆንኩ አያውቅም። የሚያውቀው ያየውን ብቻ ነው። የኔ ቆንጆ ነገሩን በፍጥነት አስተካኪ፣ ካልሆነ በውሸት አንቺም እሱም ትጎዳላችሁ። ፈራሁ። አንቺ በጣም ጠንካራ ሴት ነሽ። አንዳንድ ሰው ጋር ግን እንደዚሁ አቅም ታጫለሽ። ኖ መናገር አስፈላጊ ሲሆን ተናገር። ሄራን አመሰግናለሁ። ምናልባት በዚህ ክፉ ሰዓት አንቺ አጠገቤ የሆንሽው በምክንያት ነው። ግን እኔ ለምቾት አልተፈጠርኩም። ምንም ያህል በሻሽ እንኳን ክፋት እንደ ጥላ ይከተለኛል። የምትፈልጊውን አላውቅም፣ ግን ያ የምትፈልጊው ምን የሚሆን ምን የሆነ ቀን ተሳክቶልሽ እንደማገኘው አውቃለሁ። ግን ከኔ እኔም ብጨፍንም አልተኛም። ምክንያቱም የራኪ ሞት መንፈስ ያሳደኛል። ደህና ደሪ ሄራን። የቤቱን ድባብ ቀይረዋለች። ለነገሩ እዚህ ቤት ውስጥ እሷ ብቻ ነች ህይወት ያላት። እኔማ በቁሜ ሞቻለሁ። ዳን ተነሳህ እንዴ? አልተኛውም እኮ። በቃ ሻውን ቁርስ እንብላ። እኔ ብቻዬን መብላት ብስልልኝ ታባላኛለህ? እኔ ቁርስ ከበላው በጣም ቆየው። አብዛኛውን ጊዜ ቢሮ ውስጥ ኩኪስ እና የሆነ ወተት ነገር አቀምሳለሁ። ከዛ በቃ ከዛ በፊት ግን ለማታው ነገር በጣም ይቅርታ። ምን አደረከኝ? ስላናደድኩሽ። እሱማ እናደኸኛል እኮ፣ ግን ያን የሆኑ ነው ይቅርታ ያደረኩልህ። ምንድን ነው እንደዚህ የጅቡቲ ወደብ አስመስልሽ እኮ። ልቀንስልህ? ወይኔ እኔ እኮ ማጉረስ አልችልም። በጣም ቆየሁ በሰው እጅ ከበላሁ። በእውነት ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝም መልሼልሻለሁ። እንሂድ በቃ ቻው። የመረጥኩት መንገድ ትክክለኛ ነበር፣ ግን አላውቅም። ምናልባት ራኪብ እንድትኖር የፈለገችውን አግኝታ ደስተኛ ህይወት እንድትኖር እኔ መሞት ነበረብኝ። ፍላጎቷ ብዙ ነበር፣ ህልሟ መቆሚያ አልነበረው። በቃኝ አታውቅም። ስትበላ ብዙ መብላትን ታስባለች፣ ስትጠጣም ብዙ መጠጣትን ታልማለች። በቃኝ አታውቅም። የጨበጠችውን ተሻግራ የቆጡን ትቧጥጣለች። ብዙ ርካሽ ነገሮችን አብዝታ ተመኘች። እጅግ ውድ የሆነውን ህይወቷን ለዘላለም አጣች።
እኔ የህይወቷ ሳሌ በሆን ምን አድርግ ነበር? ይችን ቅልብልብ ጥይት አንድ ምስኪን ወጣት ግንባር ላይ ተወጥፋ እንዳለች ልስል እችል ነበር? ወይስ የወደቀ ሬሳ ጭንቅላት ላይ በጫማዋ ተረከዝ የረገጠች ደስተኛ ሳቂታ ሴት መፍጠር እችል ነበር? ምን ነበር ማድረግ የምችል? ለምንድን የተፈጠረውን ነገር አሜን ብዬ መቀበል የተሳነ? ለምን? ራኪብ የጠላችን እያፈቀርኳት ነበር፣ ታቅፌ ነበር። ለሀብትና ለገንዘብ ስትል ነበር እንዲህ ክንዴን የምትንተራሰው። የገዛ ጓደኛዬን በአስመሳይ ምላሷና በምላጭ ውበቶቿ በትና ራሴን አልጋ ላይ ጣለች። ያደረገችው ሳይበቃት ልትገለኝ ሽጉጥ ጭንቅላቴ ላይ ደቀነችብኝ። እኔ ግን ዛሬ መሞቷን እያሰብኩ ጭንቀለሁ። ቆይ ለምንድን ነው የምጨንቀው? ምንድን ነው እንደዚህ የጅቡቲ ወደብ አስመሰልሽው እኮ። ወይኔ እኔ እኮ ማጉረስ አልችልም። በጣም ቆየሁ በሰው እጅ ከበላሁ። በእውነት ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝም መልሼልሻለሁ። ልሂድ በቃ ቻው። የከንፈር ዕዳ የለብሽም ይበለኝ። እኔ እኮ እድሜ ልኬን ነው የወደድኩ፣ እድሜ ልኬን። ግን አንተ ስትስመኝ ራሱ ስስታም ነህ። አበባ ትወጃለሽ እንዴ? አዎ እወዳለሁ። ትሰጠኝ ነው? አበባ ላመጣልሽ ነው። ግን ማመጣልሽ አሽተሽ እንድታስቀምጪው ሳይሆን መቃብርሽ ላይ እንድታስቀምጪው ነው። ማለት ሁላችሁም ያው ናችሁ። አንቺ ነገ እንደማከጂኝ በምን እርግጠኛ መሆን እችላለሁ? እኔ እኮ መፈጠሬን እንኳን ሳታውቀው አንተን ወድክ ነበር። ዝም በይ። ነገ ከጓደኛዬ ጋር እንደማተኝ በምን እርግጠኛ መሆን እችላለሁ? ንገሪኛ። እኔ በፍጹም አልከዳህም። በምን እርግጠኛ መሆን አለው እሱ? ለምን እርግጠኛ መሆን እችላለሁ? ንገሪኛ፣ ንገሪኝ። አደራ እንድትቀበኝ እፈልጋለሁ። የምን አደራ? እጅን ለፖሊስ ልሰጥሽኛለሁ። ምን? አዎ መሄድ አለብኝ። ወዴት ነው የምትሄደው? ወደ ፖሊስ ጣቢያ።
ይኸውልሽ እኔ ወንጀለኛ ነኝ። አንተ ነገር ላይ ይደበቃት? እዚህ ቤት ውስጥ እኮ ነው የሞተችው። የቱ ጋር ነው አንተ ወንጀል? ለምንድን ነው የማትረጂኝ? ራኬብ እዚህ መታ በገዛ ቤቴ ነው የሞተችው። ስትሞት አይቻታለሁ። ምናልባት ጭንቅላት የሚሰራ ቢሆን ወዲያው ፖሊስ ጋር ደውዬ የተፈጠረውን ነገር መናገር ነበረብኝ። ምክንያት ነበረ? አዎ ምክንያት ነበረኝ። ምክንያቱም እኔ ንጹህ ላይ ስብለኝ አይችልም። ወንጀለኛ ወንጀሉን የፈጸመ ብቻ አይደለም ሲፈጸም የዝም ያለም ጭምር ነው። ቆይ ቢያስሩህስ? ይሰሩኛ። ዳን ምን እያደረክ ነው? ቆም ብለህ ካስበው እንጂ የራኬብ ሬሳ አልተገኘም። ከደበክበት ቦታ የለም። የሆነ ሰው በሆነ ሰዓት ይህንን ሬሳ ሰውሮታል። እና ደግሞ አንተ ባልፈጸምከው ወንጀል ምንም ተጠያቂ መሆን የለብህም። በገዛ ፈቃድህ ካቴና እጅክ ላይ እንዲያደርጉ ልትፈቅድላቸው ነው? ምርጫ የለኝም። እውነቱን ንገሪኝ ካልከኝ ራኬብ የምትባል ሴት እዚህ መምጣቷን፣ አንተም መግደልህን፣ ቁምሳጥን ውስጥ ሬሷን መደበቅህን ሁሉንም ነገር እጠራጠራለሁ። ማለት እብድ ነህ እያልሽኝ ነው? እኔ እብድ ነህ አላልኩህም። አልሽ እንጂ የሞተም የተደበቀም ሬሳ የለም አልሽ እኮ። እዚህ ከመጣሁኝ ጀምሮ ያንተን ንግግር እንጂ ሬሳ ወይም ደግሞ የወደቀ ሰው አላየሁም። አንቺ በሩን ስታኳኪ ቆፍሬ ልቀብራት አካፋና ዶማ ይዤ ነበር እና የሞከርኩት መንፈስ ለመቅበር ይመስልሻል? ቅርጫት ውስጥ እኮ ደሙን የጠረኩበት የደም ጨርቅ ሽጉጥም ነበረ እኮ። እሱን ተይው። ቁምሳጥን ውስጥ የነበረው የደም ጨርቅ ከየት የመጣ ነበር? ይሄ ሁሉም ነገር የነበረ ከሆነ ሬሳ ቤት ሄደ እኮ። የኔም ጥያቄ እኮ እሱ ነው። ማለት ከአንቺ ውጭ ደግሞ እዚህ ማንም የለም። ግን እኮ እስካሁን እኔም እዚህ ነኝ ዳንኤል። ሬሳውን ስሰውረው እኔ መሄድ አልነበረብኝም? ጨነቀኝ እኮ ሄራን። ተረጋግቼ እኮ ስራ መስራት አልቻልኩም። የምንፈርምባቸው ወረቀቶችን ስገልጽ ፒሲውን ሳበራ በድንስ ጓ ነው ፊቴ ላይ የሚመጣው። እውነቱን ተናግሬ የፈጀውን ጊዜ ፈጅቶ ነፃ ካልወጣሁኝ መቼም ይጠልኛለሁ። እኔስ? አንቺ ምን? እኔ ምን ሆናለሁ? ሰዎቹ ምናልባት አግኝተውኝ የሆነ ነገር ታደርገናለች ብለው ፈርተው እኔን የሆነ ነገር ቢያደርጉኝስ? ምንድን ነው? የራኬብን አስክሬን የምንፈልግበት 3 አማራጭ። ገባኝ። ግን እንዴት አስብሽው? እንደዚህ የተጨነክ የምትቀጥል ከሆነ በቅርቡ ትነቅናለህ። ከዛ በኋላ ምን ልትሆን ነው? በቅርቡ ሳይሆን አሁን ራሱ ሳልነገር ቀራለሁ ብለሽ? አይ የተወሰነ ጤነኝነት አለ። እዚህ ምድር ላይ ለመመላለስ ያለ ትንሽ ጤንነት በቂ ነው። መስራት፣ ማሰብና ማፍቀር ትችላለህ ይመስለኛል። ከዚህ በላይ ፍላጎት ያለህ አይመስለኝም። እሺ ሀሳብሽን በደንብ አስረጅ። በመጀመሪያ ቤተሰቦቿ የሚኖሩበት ቦታ መሄድና እነሱ ያሉበት ሁኔታ እንሰልላለን። ከዛን ያን ውርጋጥ ጓደኛህን እኔ ራሴ በአካል አገኘዋለሁ። ለምን? ላወጣጣው ነው። አሁንም እኮ የራኬብን አስክሬን ማስመለስ እቅዱ ላይ ነው። እሺ ማብራሪያውን ቀጥል። ግን ያ እርኩስ አጠገብ እንድትቆም ያልፈልግም። ስራ እኮ ነው። ስራው ገደል ይግባ። ደግሞ ለሬሳ አንቺን ቀጥሽ። ጓደኞቿ እናገኛለን። ከዛ የሚናፈሰውን ወሬ ይሰማል። ጥሩ። ግን አንድ ነገር አስተሻል። ምን? ኤርፖርት ከ2 ሰዓት በኋላ በረራ ነበራት። እዛ በረራ ላይ አልተገኘችም። ስለዚህ እዛ በረራ ላይ ምን እንደተፈጠረ ማወቅ ብንችል። ስለዚህ አንድ ወዳጅ መፍጠር አያቅተንም። በጣም አይ። ስለዚህ አሁን ፍለጋ መጀመር አለብን። ምን ነው ቆየክ? ግንባሬን እየፋኩ ነበር። ምን ልትሆን? ገዳይ የሚለው ስም እንዲጠፋልኝ። አሁን በዚህ ይቀለዳል? መቀለድ ነው የሚመስለው አይደል? አሁን ሂድ በቃ። መቼም እራት ልጋብዘኝ አይደለማ? ልጋብዝሽ ነው። እንደዚህ ሆነን የምንቀጥል ይመስላል? ግን አሳልፈሽ እስክትሰጪኝ ድረስ ትጠራጠረኛለህ? በዚህ ሰዓት አንቺን ብቻ አይደለም ራሴንም በጣም ነው የምጠራጥረው። ይኸውልህ ምንም ነገር ቢሆን እኔን ሁሌ ማመን አለብን። እንደዛ ስትሆን ደግሞ ጭንቀት ይቀልሃል። የኔ ዶክተር ነኝ ልሽ ነው። ይሄ ነገር ግን ውጤት የሚኖር ይመስልሻል? እኔ እንጃ። አንድ ነገር እንደሆነ አናጣም።
ማን ነው? አዲስ ቁጥር አንሳ። ኢንስፔክተር ጉተማ እባላለሁ ከፖሊስ ወንጀል ክትትል ቢሮ ነው የምደውልልህ። እሺ ምን ልርዳ ኢንስፔክተር? የቀድሞ የፍቅር አጋሩ የራኬብ መጥፋቷን ያውቃሉ? አይ አላውቅም። ለማንኛውም አንዳንድ መረጃ ፖሊስ ጣቢያ መጥተው ቃሎት የሚሰጡ እሷን ለማግኘት ግብአት ሊሆነን ይችላል። እሺ አሁኑኑ እመጣለሁ። መሰወሯን እንጂ እኮ የት እንደተሰወረች አያውቁም። ስለዚህ ሄደህ ቃልህን ትሰጣለህ። ምን ብዬ ነው ቃል የምሰጠው? እኔ እኮ መርማሪ አይደለሁም። ምን እንደሚፈልጉ በምን አውቃለሁ? መሄዱ እኮ ፖሊስ ጣቢያ ነው። ከእነሱ ለመሰወር ጽናቱን ማግኘት ይመስልሻል? አንተ ግን በቃ መናገር የምትችለውን ያክል ተናገር። አለቀ። ግዴታ መሄድ አለብህ። ምክንያት ፈልገህ ብትቀር መሰወሯን ከአንተ መቅረት ጋር ያያይዙታል። ቀጣይ አይደውሉልህም። ካቴና ይዘው መጥተው ነው የሚያስወጡ። እዛ ምን ሊፈጠር እንደሚችል አላውቅም። ግን ምን የሚፈጠር ምን ሁሉ ነገር ላንቺ አደራ እሰጣለሁ። እኔ እዚህ እጠብቅሃለሁ። ምን ማለት ነው? ዳኒ ወይ እዳ አለብህ። ጉዳንሳው እንዲሁ ተክ ባንዲ መቅረትማ የለም። አይኖቹን አየኋቸው። እጅግ በጣም ተስፋ ቆርጦ ነበር። አለቀስኩኝ። ግን ማታ ላይ ሁሌ እንደሚያደርገው ብስኩት ምናምን ገዝቶ እንደሚመለስ አመንኩ። ግን ያን ቀን ነበር ለመጨረሻ ጊዜ አባቴን ያየሁት። አልተመለሰም። አላየሁትም ማለት ማንም ሰው እንዳይጠይቀውና የዋስትና መብቱን ይታገድ መንግስት ከሚመድብለት ጠበቃ ውጪ ማንም ሰው እንዳያናገረው፣ ማንም ጠበቃ እንዳያናገረው ተደረገ እና ከጥቂት ዓመታት በኋላ እዛው እስር ቤት ውስጥ ታሞ ሞተ አሉኝ። በዛ ወተክ የምትቀር መስሎኝ ነበር። ለጊዜው መጥቻለሁ። ቆየት ነበርክ? ከቤተሰቦቿ ጋር የወጣችው ከሁለት ቀን በፊት ነበር። እዚህ መታ 2 ቀን ሆቴል ቆይታለች። ቤተሰቦቿ የሚያውቁት ውጭ እንደወጣች ነበር። እሷ ግን እዚህ ቆይታለች። ማለት ራኬብ እዚህ ከመምጣቷ በፊት ወደ ውጭ እንዴት ነው ቤተሰቦቿ የሚያስቡት ማለት ነው? ቤተሰቦቿ እንደዛ ነው የሚያውቁት። በልሽ እዛ ሄደክ ምን እንደተፈጠረ ንገረኝ። ከእሷ ጋር ማንም አልነበረም። ብቻዋን ነበር የሆቴሉን ክፍል የተከራየችው እና ደግሞ ከበረራው በፊት ስትወጣ ባዶ እጇን ነበረች። ግን የማረፊያው ተቆጣጣሪ ጠዋት ክፍሉን ባዶውን እንዳገኘው ነበር ሪፖርት ያደረገው። እንዴት? አላውቅም። ሻንጧና የሚያስፈልጉት አንዳንድ እቃዎች እንዳለ በሙሉ አልነበሩም። ስለዚህ እነሷን ለማየት ነው እንጂ የሆነ ሰው አብሯት ነበረ። ሌላ አንድ አስፈሪ ነገር ልንገርሽ። ምንድን ነው ደግሞ? በረራው ከመጀመሩ ከ1 ሰዓት በፊት ለአየር መንገድ ደውላ አሳውቃለች። ማለት አልሞተችም ማለት ነው? እኔ ግራ ገብቶኛል። ከኔ ውጭ ወደ ቤት ማንም ሰው አልገባም። ምናልባት አንተ ከመግባት በፊት እንደሷ ተከትሏት የመጣ ሰው ነበር ማለት ነው። ከዛ አደጋው ከተፈጠረ በኋላ የኛ መዘናጋት ተጠቅሞ ያሸሻት ሰው አለ ማለት ነው። ምናልባት ባትሞትስ? እኔ እንጃ። እኔ ነገሮችን ማመን ትቻለሁ። ምንም ነገር ሊከሰት ይችላል። እኔ ባልመጣ ልትቀብራት ነበር። እንዴት ነው ምናልባት ካልሞተች የምትል? አላውቅም። ትንፋሿ መኖሩን አለመኖሩን እርግጠኛ አይደለህም? እየተነፈሰች ቢሆን ኖሮማ መጀመሪያ ማድረጉ የመጀመሪያ እርዳታ እንድታገኝ ማድረግ ነበር። ታዲያ ምንድነው ሁለት የማይገናኙ ሀሳቦችን የምትናገረው? ይሄን የማስበው ወይም የማምነው ሳይሆን ፖሊሶች የተናገሩት ነው። ግራ ተጋብተህ ግራ አታጋባኝ። እንግዲህ ቀጥሎ የሚፈጠረው እንመለከታለን። አዎ ነገ በጣም ያጓጓል። ለእኔ ግን ስቃይ ነው። ማለት እንዴት? በህይወቴ እንደተረዳሁት ነገ ለእኔ የበለጠ ስቃይ ይዞ እንደሚመጣ ነው። በቃ አንተ ማረፍ ትችላለህ። እኔ ልሄድ። በማያገባሽ ነገር ውስጥ እንድትገቢ ስላደረግኩሽ። ህይወቴ ነው። ይህንን መቼ ነው የምታምነው? በቅርቡ።
ጓደኛዬ ምንም ተስፋ እያየሁበት አይደለም። ልነግረውልና መንፈሱም ጭንቅላቱም ልቡም ዝግጁ እንዳልሆነ ይሰማኛል። ይኸውልሽ ሳቢና፣ ቤቱ የገባሁት እኮ ላገባው ነው። ዳኒ ግን እስካሁን ድረስ አይኑን ገልጦ እንኳን ሊመለከተኝ አልፈለገም። እውነቴን ነው ሳቢና፣ ሰውነቱ ላይ በሰበብ አስባቡ ሲለጠፍ ራሱ እኮ ምንም ትኩረት አይሰጠኝም። መጣ መሰለኝ ጆን። ጸሐፊዋ ወረቀቶች ይዛ እየመጣች ነው። እዚሁ ፈርምላታለሁ። እንዴ ለምን? ቢሮ መግባት ስላልቻልኩ ነው። ስትገባ አይደርስም? ቢደርስ ጥሩ ነበር፣ ግን አስቸኳይ ነው። እና ለምን ሌላ ምን? ሌላ ቀን ማለት ፈልገሽ ነው? አይ ሌላ ሰው ሊያስፈርም መምጣት አይችልም ብዬ ነው። ስራው እኮ ይሷ ነው። እሺ በቃ። ምን ነው ደበረሽ እንዴ? እምቆይ መስሎሽ ነው? ኧረ አይደብረኝም፣ ስራ አይደለ እንዴ? እሺ በቃ። ሄሎ ምን? ሄሎ ራኪብ በህይወት አለሽ? ምን እንደተፈጠረ ሊገባኝ አልቻለም። ባለመሞትሽ ደስ ብሎኛል፣ ግን አሁንም ቢሆን በጣም ማመን አቅቶኛል። ምርጫ አልነበረኝም። እኔ ማውቀው እንደሞትሽ ነበር። የሆነ ሰው ረድቶሽ መሆን አለበት። አምንሽም እልልሻለሁ። በህይወት እንዳለሽ በማወቄ በጣም ደስ ብሎኛል። አሁን የሰላም እንቅልፍ ተኛል። አሁንም ግድ የለሽም። በአሁኑ አንቺን ከመቅበሬ በፊት ሄራን በር አታንኳኳም። ሄራኔ ለአንቺ አዲስ ዜና አለኝ። ኖ በጭራሽ ተስፋ ቆርጬ አይደለም፣ ግን የልቤን ንጉስ በቀላሉ እንደማላገኘው አውቃለሁ። አጎቴ አሁን ዳኒ ቤት ነኝ፣ ግን እኔ የምወደው ዳንኤል አይደለም። በጣም ከባድ ጭንቀት ውስጥ ነው ያለው። ከዚህ ሁሉ ጭንቀት ውስጥ ተላቆ እንዴት ወደ ኖርማል ሊመለስ እንደሚችል አላውቅም። እኔ እንጃ አጎቴ። አጎቴ ትቀልዳለህ? አሁንም ተደፍሬ በአጋጣሚ ቤቱ እንደገባው ነው የሚያስበው ስልህ ነው። ልነግረውም አልችልም። እንዳትጠራጠር፣ እኔ እኮ ያንተ ተማሪ ነኝ አጎቴ። መሞከሬንና ማንኳኳቴን አላቆምም። አዎ አንድ ቀን ልቡ ይከፈትልኛል።
አንቺ አንኳኩተሽ እንደገባሽው ማለት ነው? አንቺም ስታታልይ ነበረ? እንደዛ ሆነሽ ሳይሽ ልቤ ተሰብሮ ነበረ። ወንድ ሆኜ መፈጠሪን ስረግም ነበር። አንቺ እንደዚህ የቀለድሽበት ነገር ብዙ ሰዎች የኖሩበት ወድቆ ለመነሳት የከበዳቸው ነገር ነው። አንቺ ሳይፈጠር ተፈጥሯል ብለሽ የጠራሽው ተረት ብዙዎች ግን የማይለቅ ጥቁር ጠባሳ ጥሎባቸው አልፏል። ያጎቴ ሀሳብ ነው። ያ ጨካኙ አጎትሽ፣ ያ ስጋሽን ለደላሎች የሸጠው አጎትሽ ነው ህፃንነትሽን አስቀያሚ ያደረገው? የትኛው አጎትሽ ነው? አልተደፈርኩም። አጎቴም ክፉ አይደለም። እንደውም እኔ አንተን እንዳገኝ ለረጅም ጊዜ ሲያቅሰኝ የነበረው እሱ። ሌላ ተረት? እኔ ምን ማድረግ ነበረብኝ? ምንም ነገር ማድረግ አይጠበቅብሽም ነበር። 8ኛ ክፍል ደርሰ ከኛ ሰፈር ለቀ ወደ ሀያቶች ጋር ስትሄድ ልቤ አንተን ተከትሎ ሄዶ ነበር። ይህን ጭንቅላቴ ማፍቀርን ሀብሎ የጀመረው ገና ያኔ ነበር። ዞር ብለህ እንኳን አይተኸኝ አታውቅም። ግን እኔ ከእያንዳንዱ እንቅስቃሴ ጀርባ ነበር። ቅዳሜና እሑድ እስከ ሰኞ መጠበቅ አቅቶኝ ሱቅ ብዬ ወጥቼ በራችሁ ላይ ቆሜ እጠብቅህ ነበረ። ዛሬ አይደለም ያኔ ገና ነው በለጋ እድሜ ያፈቀርኩ። ግን አንተ ግን ቼክ ራሱ አታድርገኝ። በሌለህበት ለብዙ ዓመታት ታመምኩል። አጋጣሚ ሳይሆን ፍለጋዊ ፍሬ አፍርቶ አገኘሁ። ግን አንተ በፍቅር ተጎድተህና ተከርተክ ነበር ያገኘው። ልብህን ለፍቅር ከርችመህ አገኘው። ወደ አንተ የምገባበት መንገድ ተዘጋ። ወደ ልብ የምመጣበት ትንሽዬ እንኳን ቀዳዳ አጣሁ። እና እኔን ለማግኘት ይሄ ሁሉ ነገር ዋሽተሽኛል? አንተ ዝግጁ እስክትሆን አይንህን እስክትገልጥ ድረስ ሌላ ተጨማሪ 10 ምናምን ዓመታትን መጠበቅ አልፈልግም። ዋሽተሽ ከምታገኝ እውነቱን ተናግረሽ ብታጭኝ እመርጣለሁ። ዳኒ፣ ሄራን ሂጂ። ከቻልሽ መንገዴ ላይ እንዳትቆም። ውጭልኝ። ምንድን ነው? ምን ሆነሽ ነው? ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝም መልሼልሻለሁ። እንሂድ በቃ ቻው። ጣፋጭ ግን ውድ ጊዜ ነበር። እሺ መልካም ቀን። ከዛ በፊት ግን ለማታው ነገር በጣም ይቅርታ። ምን አደረከኝ? ስላናደድኩሽ። እሱማ እናደኸኛል እኮ ግን ያን የሆኑ ነው ይቅርታ ያደረኩልህ። ምንድን ነው እንደዚህ የጅቡቲ ወደብ አስመስልሽ እኮ። ማጉረስ አለች ነው
በጣም ቆየሁ በሰው እጅ ከበላሁ። በእውነት እብድ ነበረች። ደግሞ እንደሚያምርባት ብታውቅ። በሰዓቱ አቅም ቢኖር ኖሮ በጭራሽ ሰፈር እንድትቀይር አላደርገም ነበር። እኔም እዛ መኖርሽን ባቆረው መቼም አልቀይርም ነበር። ከዚህ በኋላ አጠፋብኝማ። በፍጹም አልጠፋብሽም።